አሁን መንገደኛ ዝም ብሎ ቢመጣ ያሳድራል? አራ የዚያር እንግዲህ አይደለ። አሁን ያለውት ጎንደር ጃና ሞራ ነው። እንግዲህ ይሄ ህዝብ በምን አይነት ድህነት ውስጥ በምን አይነት ስቃይ ውስጥ እንዳለ በምን አይነት ጦርነት መካከል ውስጥ እንዳለም ታውቃላችሁና እኛ ግን ስናልፍ እንደነዚህ ያሉ የተከበሩ አርሶ አደሮቻችን አዛኝ አርሶ አደሮቻችን ስጋ ቆርጠው ካልበላችሁ ብለውናል እና በጣም ነው በቸርነታቸው በህዋነታቸው በእንግዳ ተቀባይነታቸው በደግነታቸው የተገረምኩት። አባታችን መቼስ ኑሮ ተወዷል አይደል? ኑሮ ተወዷል አይደል? አዎ። ታዲያ ለኛ ለምንድን ነው ስጋ ለማቅረብ የፈለጋችሁት? እንደው ዳቦም እንጀራም ደረቅ እንጀራም ካለ እንቀምስ ነበር። ለምን ተቸገራችሁ? ትንሽ እንደው ለትንሽ ተቀምሱ እንጂ ልትጠቀሙ ነው። ትንሽ እቺን ቀምሳችሁ ተሉልን ብለን ነው። እንግዳ ሲመጣ ለእንግዳ ምንድን ነው የሚቀርበው? ለእንግዳ ያው ቁራሽ የተገኘው ቤት ያፈራው የተገኘው ነው ያለሽ ነው እንጂ የዚህ ምን ጥቅም አለው? አሁን መንገደኛ ዝም ብሎ ቢመጣ ያሳድራሉ? አራ የዚያር እንግዲህ አይደለ። ቢያገኝ ይበላል ባያገኝ እና አብሮና ያራል። ልምዳችን አይደለ። እንደው በእውነት ይሄን ደግ ህዝብ እግዚአብሔር ይጠብቅልን።